ሰላም ፋሚሊ ዛሬ ደግሞ ይዤላችሁ የመጣሁት ኦንላይን ስራ በጣም ደስ የሚያሰኝ ኦንላይን ስራ ነው። እናም ጋይሶች ይሄ ኦንላይን ስራ ከተጀመረ 1-3 ቀን አካባቢ ሆኖታል። ነገር ግን ማንም ሰው ያላወቀው ኦንላይን ስራ በመሆኑ ሁላችሁም እንድታውቁት ነው ይሄን ቪዲዮ እየሰራሁላችሁ። እናም እዚህ ኦንላይን ስራ ላይ ገና ስትገቡ ወደ $0.5 አካባቢ የሚሰጣችሁ ይሆናል። እናም ታስክ ሰርታችሁ እሱን $1 ማድረስ ከቻላችሁ ዶላራችሁን በንግድ ባንክ፣ በአዋሽ ባንክ፣ በተለያዩ ባንኮች ማውጣት ትችላላችሁ። ነገር ግን እዚህ አፕሊኬሽን ላይ በቴሌብር ማውጣት አትችሉም። ቴሌብር አልተፈቀደም። እንደነገርኳችሁም ገና መጀመሩ ስለሆነ አፕሊኬሽኑ ገንዘባችሁን በቴሌብር ማውጣት አትችሉም። ግን ደግሞ በንግድ ባንክ፣ በአዋሽ ባንክ ማውጣት ስለምችሉ በጣም ጸድ አፕሊኬሽን ነው። እናም ይህ አፕሊኬሽን ማንም ሰው ስላልነቃበት ቶሎ መጀመር ስላለባችሁ ነው ይህን ቪዲዮ የሰራሁላችሁ። እናም ወደ ቪዲዮ እንሄዳለን። ግን ወደ ቪዲዮ ከመሄዳችን በፊት ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳረሱ። እናም ቀጥታ ወደ አፕሊኬሽኑ እንሄዳለን። እሺ ፋሚሊ እንግዲህ በመጀመሪያ የምታረጉት ነገር ዲስክሪፕሽን ላይ ያስቀመጥኩላችሁ ሊንክ ተጭናችሁ ወይም ደግሞ ስክሪን ላይ የምትመለከቱትን ዩዘር ኔም ሰርች አድርጋችሁ ቴሌግራም ላይ እኔ ማግኘት ትችላላችሁ። እናም ወደ እኔ ቴሌግራም ቻናል ከገባችሁ በኋላ እዚህ ጋር እንደምትመለከቱት ፒን አድርጌላችኋለሁ። እሱን አንድ ጊዜ ትነኩታላችሁ። እናም እሱን አንድ ጊዜ በምትነኩበት ሰዓት እዚህ ጋር እንደምትመለከቱት ስለ አፕሊኬሽኑ አንዳንድ ነገሮችን እዚህ ጋር አስቀምጬላችኋለሁ። እናም አፕሊኬሽኑን ለማውረድ እዚህ ጋር እንደምትመለከቱት የአፕሊኬሽን ማውረጃ ሊንክ ብዬ አስቀምጬላችኋለሁ። እሱን አንድ ጊዜ ትነኩታላችሁ። እናም የአፕሊኬሽን ሊንኩን በምትነኩበት ሰዓት እዚህ ጋር እንደምትመለከቱት ሸዋ ቴክ ብሎ የኔን ኢንቪቴሽን አይዲ እዚህ ጋር ያስቀምጥላችኋል። እናም እናንተ የምታረጉት ነገር ቢኖር ስታርት አርኒንግ የምትላለች እሷን አንድ ጊዜ ተነኳታላችሁ። እናም ስታርት አርኒንግ የምትለዋን አንድ ጊዜ በምትነኩበት ሰዓት ወደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። እናም እንደምትመለከቱት እኔ ራሱ አሁን ገና ከእናንተ እኩል ነው እየጀመርኩት ያለሁት አፕሊኬሽኑን። እናም እዚህ ጋር እንደምትመለከቱት ኢንስታል እለዋለሁ። እናም ጋይሶች እንደምትመለከቱት ኢንስታል አድርጌ ጨርሻለሁ። እናም ኦፕን የምትለዋን አንድ ጊዜ ትነኳታላችሁ። እናም ጋይሶች እንደምትመለከቱት ወደ አፑ ቀጥታ ስትገቡ ለመጀመሪያ ጊዜ እንደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። እናም እዚህ ጋር እንደምትመለከቱት ጎግል ሎጊን የምትላለች እሷን አንድ ጊዜ ትነካላችሁ። እናም አንድ ኢሜይላችሁን ታስገቡለታላችሁ። እናም ኢሜይላችሁን ካስገባችሁለት በኋላ እዚህ ጋር እንደምትመለከቱት አግሪ ኤንድ ሼር የምትለዋን አንድ ጊዜ በመንካት ቀጥታ ወደ አፕሊኬሽኑ ሬጂስተር ታደርጋላችሁ ማለት ነው። እናም በቀጣይ ወደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። እናም እዚህ ጋር እንደምትመለከቱት ሪጅናችሁን በሎኬሽን ያስቀምጥላችኋል። እናም ሪጅናችሁን ሌላ ሀገር ከሆናችሁ እዚህ ጋር እንደምትመለከቱት መርጣችሁ ማስገባት ትችላላችሁ። ኢንቫይተር አይዲ ኦፕሽናል ነው የሚላችሁ። ነገር ግን ኢንቫይተር አይዲ ካላስገባችሁ ለመጀመሪያ ጊዜ ስትገቡ $0.5 ስለማይሰጣችሁ ኢንቫይተር አይዲያችሁን ደግሞ ከየት እንደምታመጡ ላሳያችሁ። ቀጥታ ወደ ቴሌግራም ትመለሳላችሁ። ከዛም በኋላ እዚህ ጋር እንደምትመለከቱት ፒን ያረኩላችሁ አለ የኔን ኢንቪቴሽን ኮድ እዚህ ጋር አስቀምጬላችኋለሁ። እሷን አንድ ጊዜ ጫን በማለት ኮፒ ነምበር ትሉታላችሁ። ከዛም በኋላ እዚህ ጋር እንደምትመለከቱት ኢንቫይተር አይዲ ላይ ፔስት ታረጉታላችሁ። እናም ጾታችሁን የመጨረሻ ጾታችሁን ትመርጣላችሁ። ከዛን ጆይን ደስ ትሉታላችሁ ማለት ነው። እናም በመጀመሪያ እዚህ ጋር $0.5 ውሰዱ ይላችኋል። እዚህ ጋር ምንም ነገር ሳትነኩ ስሎት የምትላለች እሷን አንድ ጊዜ ትነካላችሁ። እናም ጋይሶች የኤክስ ምልክቷን ከነካችሁ በኋላ ቀጥታ እዚህ ጋር እንደምትመለከቱት የሚ ምልክት አለች። በሌሎቹ ፕላትፎርሞች ከዚህ በፊት ባሳየኋችሁ መሰረት መጨረሻ ላይ እዚህ ጋር የምትመለከቷትን አንድ ጊዜ ትነካታላችሁ። ከዛም በኋላ እዚህ ጋር እንደምትመለከቱት አንድ ጊዜ በምትነኩበት ሰዓት እዚህ ጋር ዳይመንድ ላይ 50,000 ብሎ መጻፍ አለበት። ማለትም ቅድም ላይ $0.5 ይሰጣችኋል ባልኳችሁ መሰረት እዚህ ጋር እንደምትመለከቱት $0.5 ተቀብላችኋል ማለት ነው። እናም እዚህ ጋር 120 ኮይን ሰጥቷችኋል። እናም በመጀመሪያ እዚህ አፕሊኬሽን ላይ ገንዘብ ለመስራት ሆስት መሆንና ቬሪፊኬሽን መጨረስ አለባችሁ። እናም እሱን ለመጨረስ እዚህ ጋር የምትመለከቷትን ቬሪፊኬሽን የምትላለች እሷን አንድ ጊዜ ተነኳታላችሁ። እናም እዚህ ጋር እንደምትመለከቱት ቬሪፊኬሽን የምትለዋን አንድ ጊዜ በምትነኩበት ሰዓት ወደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። ቬሪፋይ ናው የምትላለች እሷን አንድ ጊዜ ተነካላችሁ። እናም እዚህ ጋር እናንተ ማለት ያለባችሁ ጆይን ኤጀንሲ ትሉታላችሁ። ክሬታን ኤጀንሲ ካላችሁት ዋትስአፕ አካውንት ያስፈልጋችኋል። ለዛ ጆይን ኤጀንሲ ትሉና በእኔ ስር ሆናችሁ ገንዘብ መስራት ትችላላችሁ ማለት ነው። ኤጀንሲው ላይም ለመመዝገር እዚህ ጋር እንደምትመለከቱት ኢንቪቴሽን ኮድ ይጠይቃችኋል። እናም እዚህ ጋር የኔን ኢንቪቴሽን ኮድ ታስገባላችሁ፣ ፔስት ታረጉታላችሁ የቅድሙን ኢንቪቴሽን ኮድ። እናም ኔክስት ስትሉት ቀጥታ ወደ እኔ ኤጀንሲ ትቀላቀላላችሁ። እናም ቬሪፋይ ናው የምትሏን አንድ ጊዜ ትነካላችሁ። ቬሪፊኬሽናችሁንም እዚሁ ነው የምትጨርሱት።
ሶስት ሆናችሁ ጨርሳችኋል። እናም ቀጣዩ ስቴፕ ደግሞ ቬሪፊኬሽን ስለሆነ ቬሪፋይ ነው የምትለዋን በመንካት እናም ቬሪፊኬሽናችሁን ደግሞ ለመጨረስ እዚህ ጋር የምትመለከቱትን የካሜራ ምልክት ትነኩና ፎቶአችሁን ተነስታችሁ ቀጥታ ኢንሪቪው ይላችኋል። እናም እሱን ደግሞ እንዴት እንደምታረጋግጡ አሳያችኋለሁ። እኔ አሁንም አላሳያችሁ ካሜራውን ስለሚያጠፋብኝ ነው። እናም ጋይሶች ቬሪፊኬሽናችሁን ከጨረሳችሁ በኋላ እዚህ ጋር እንደምትመለከቱት መጀመሪያ የምታረጉት ነገር ቬሪፋይ መሆናችሁን ለማረጋገጥ ወደዚህ ሜሴጅ ምልክቷ ጋር ትገባላችሁ። እናም ወደ ሜሴጅ ከገባችሁ በኋላ እዚህ ጋር እንደምትመለከቱት ቀጥታ ቬሪፊኬሽን አፕሩቭድ ይላችኋል። እናም ቬሪፊኬሽናችሁን አፕሩቭድ ካረጋላችሁ በኋላ እዚህ አፕሊኬሽን ላይ በዋናነት ገንዘብ የምትሰሩት ታስኮችን በመስራት ነው። ኢንቪቴሽን ምንም የማይጠይቅ ስራ ነው። እናም እዚህ ጋር እንደምትመለከቱት እኔ ራሱ 132,000 አካባቢ ዳይመንድ መስራት ችያለሁ። እናም እሱን ደግሞ የማሳያችሁ ይሆናል። እናም ታስክ ለመስራት መጀመሪያ ላይ በጣም ቀላል ነገር ነው። እናም እዚህ ጋር እንደምትመለከቱት ታስክ የምትላለች እሷን አንድ ጊዜ ትነካላችሁ። እናም ጋይሶች እንደምትመለከቱት ታስክ የምትለዋን በምትነኩበት ሰዓት ወደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። እናም እዚህ ጋር እንደምትመለከቱት ብዙ አይነት ታስኮች አሉ። እናም ከነሱ ውስጥ መካከል እዚህ ጋር እንደምትመለከቱት ሆስት ታስክ እና ሊሚትድ ታስክ አለ። እዚህ ጋር እንደምትመለከቱት ለአንድ ሰዓት ቁጭ ስትሉ ማይካችሁን ኦን አድርጋችሁ ላይቭ ላይ 12,000 ይሰጣችኋል። ነገር ግን ሁለቱንም በአንዴ ማለትም በአንድ ሰዓት ሁለቱንም ታስክ ማለትም 82,000 አካባቢ ዳይመንድ እንዲሰጣችሁ ወይም ደግሞ $0.8 እንዲሰጣችሁ መቀመጥ ያለባችሁን ቦታ ላሳያችሁ። እናም ጎ ትሉታላችሁ በመጀመሪያ። እናም ጋይሶች ጎ በምትሉበት ሰዓት ወደ እኔ ላይቭ ነው የሚያመጣላችሁ፣ ማለትም በእኔ ኤጀንሲ ስር ስለሆናችሁ ወደ እኔ ላይቭ ነው የሚያመጣላችሁ። እናም እዚህ ጋር እንደምትመለከቱት አንዱን ወንበር ትነኩታላችሁ። እሺ ፋሚሊ ያልኳችሁ ቦታ ውስጥ በመግባት ለአንድ ሰዓት ስትቀመጡ እዚህ ጋር የምትመለከቷቸውን ታስኮች እዚህ ጋር እንደምትመለከቱት እኔ ራሱ 4 ደቂቃ ከ60 ደቂቃ ቁጭ ብያለሁ። ነገር ግን ሁለቱም ላይ ነው ይቆጠረልኝ፣ ማለትም በአንድ ሰዓት ሁለቱም ላይ ነው የሚቆጥርላችሁ። እንደዚህ አድርጋችሁ ታስካችሁን መስራት ትችላላችሁ። እናም ደግሞ በዛሬ ቪዲዮ የመጨረሻው ስቴፕ የሆነው እንዴት አድርገን ነው ካሽአውት የምናደርገው የሚለውን ማሳያችሁ ይሆናል። እናም ካሽአውት ለማድረግ እዚህ ጋር እንደምትመለከቱት ምንም ነገር ሳትነኩ ኢንቪቴሽን የምትላለች እሷን አንድ ጊዜ ተነኳታላችሁ። እናም ኢንቪቴሽን የምትለዋን አንድ ጊዜ በምትነኩበት ሰዓት እዚህ ጋር የምትመለከቱት አይነት ፔጅ ይመጣላችኋል። እናም ዊዝድሮ ለማድረግ እዚህ ጋር እንደምትመለከቱት ዊዝድሮ የሚላለ እሱን አንድ ጊዜ ተነኩታላችሁ። እናም ዊዝድሮ የሚለውን አንድ ጊዜ በምትነኩበት ሰዓት እዚህ ጋር እንደምትመለከቱት አሁን ያላችሁት ኮይን ላይ ሪደም የምታረጉበት ቦታ ነው። እናም ወደ ዊዝድሮ ቦታ ተቀይሩታላችሁ። ከዛም በኋላ እዚህ ጋር $1 ጀምሮ ብራችሁን ዊዝድሮ ማድረግ ስለምትችሉ ምንም ነገር የሚያሰጋ ነገር የለውም። $1 የምትለዋን አንድ ጊዜ ትነካላችሁ። ከዛም በኋላ እዚህ ጋር እንደምትመለከቱት ዊዝድሮዋል አካውንት ኖት ሴት የት ነው የሚላችሁ። እናም የዊዝድሮዋል አካውንታችሁን ካርድ ታስገባላችሁ። እናም እዚህ ጋር አድ የምትላለች እሷን አንድ ጊዜ ትነካላችሁ። እሺ ጋይሶች አድ የምትለዋን በምትነኩበት ሰዓት እዚህ ጋር እንደምትመለከቱት ካንትሪ ወይም ሪጅናችሁን አስገቢላችኋል። እኛ ኢትዮጵያ ስላለን ኢትዮጵያ የምትለዋን ትነካላችሁ። ከዛን ዊዝድሮዋል ሜትድ ስትነኩት በባንክ ካርድ ስላላችሁ ከዛም በኋላ የባንክ ኔማችሁን እዚህ ጋር ያስመርጣችኋል። 5 ባንኮች ነው ያሉት እዚህ ፕላትፎርም ላይ። ግን የሚያናድደው ነገር ቴሌብር የለም። ነገር ግን አሁን እንደሚጨምሩልን ተስፋ አደርጋለሁ። እናም ሲቢ ትሉታላችሁ። ደስ ያላችሁን ባንክ መምረጥ ትችላላችሁ። ከዛን እዚህ ጋር ሆልደን ኔሙን ታስገባላችሁ። እዚህ ጋር ደግሞ አካውንት ኔሙን ታስገባላችሁ። ዋትስአፑ ኦፕሽናል ነው። ከዛን ሰሚት ትሉታላችሁ ማለት ነው። እናም ሰሚት ካላችሁት በኋላ ተመልሳችሁ እዚህ ጋር የዊዝድሮዋል ምልክቷን በመንካት ብራችሁን ማውጣት ትችላላችሁ። እናም ጋይሶች ደስ የተባለው አፕሊኬሽን እንደ ስሙ እንዳስደሰታችሁ እርግጠኛ ነኝ። እናም እዚህ አፕሊኬሽን ላይ በደንብ መስራት አለባችሁ። እናም በቀጣይ ቪዲዮ እኔ ራሱ ካሽአውት እያደረኩኝ በትክክል አንድም ስቴፕ ሳልዘል የማሳያችሁ ይሆናል። እናም ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳረሱ፣ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳረሱ። ያልገባችሁ ማንኛውም ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ይመቻችሁ።